ፍቅር ተቀም እሺ መጣል እንዴ የልጅነት ጓደኛዬ ቴዲ ይባላል ተዋውቂው ሰላም እንዴት ነሽ አለ ኪድ ትባላለች ባለቤቴ ናት ይገርምሻል ታች ያለው ምግብ ቤት ሊገባ ሲል በር ላይ ነው ያገኘሁት እና በስንት ጊዜያችን ተገናኝተንማ ዛሬ ምሳኔ ጋር ነብይ በግድ ነው ይዤው የመጣሁት እንግዳ ስታመጣ ብትነግረኝ ጥሩ ነበር ይቅርታ ምንም አልተሰራ ኧረ ምንም ችግር የለውም መክብቤ ያው ምሳው ለዛሬ ባይሳካም እቺን የመሰለሽ ሚስትን ስላስተዋወቀኝ ግን በጣም አመሰግናለሁ እንግዲህ በጣም ይቅርታ ኧረ ምንም ችግር የለም ያው እኔ በሰዓት ካልበላው ጨጓራኝ ስለሚያመኝ መሄድ አለብኝ ወይ ደግሞ እንጀራ በበርበሬ ነገር ልስጥ አይ አመሰግናለሁ በርበሬሽ እንኳን ይቆየኝ ከፈለክ ውጪ ወተን መብላት እንችላለን እኔ እንኳን እዚሁ ጠብቄ በበላ ይሻላል እሺ መልካም ቀን ይሁንላችሁ እሺ ሰላም ዋለ እሺ ሰላም ዋለ እሺ ቻው በቃ ቤቱ አይጠፋም መቼም እመጣለሁ እሺ እመጣለሁ በቃ ባይ እሺ ቴዲ ምግብ አልሰራውም አላልሽም ነበር እንዴ ጓደኛህን የመቀለብ ግዴታ የለብኝም ማለት ትበላ እንደሆነ ብላ በጣም ነው ግን የምታሳፍር የፈለከው ማለት ትችላለህ ይቅርታ ስልኬን ረስቼ ነው ምግብ የምትሰሪበት ፍጥነት ግን በጣም ይገርማል ከፍሪጅ ወጣ እንዳላቀርብልህ ብዬ አው ለኔ ጤና አስበሽ እንደሆነ ገብቶኛል እኔ የሚያሳስበኝ የጓደኛዬ የወደፊት ህይወትና ጤንነት ነው እግዚአብሔር ያጽና አሜን ምን ትንሽ ታገሽኝ 5 አመት ሙሉ ትንሽ ታገሽኝ ስትትልሽ አታፍርም ምንድነው ያልሽው 5 አመት አዎ ድፍን 5 አመት እማታገባኝ ከሆነ ቁርጡን ንገረኝ ማ እኔና አንቺ ነው 5 አመት ይሞላል እንዴ ልትከድ አንቺ ስራ የለሽም እንዴ አላማ ምናምን የለሽም እንዴ ዞር ዞር በእጅ አማራጭ ፈልጊ ኢንጂነሪንግ አርክሽኝ እንዴ ምን ልትመረቂብኝ ነው ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ እሺ ከቴዲ ዩኒቨርሲቲ ቴዲ ቀልድ ነው እንዳያስከው አንቺ ነሽ እንጂ ቀልዱን የጀመርሽው የኔ ሴቷ ፍንፍሩ እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም እሺ አርጎት ነው ተግቼ መጸለይ ዋጋ ይኖረዋል ብዬ አስቤም አላቅም ነበር ዛሬ ግን ተሰማው ዛሬ አየኝ ጎበኘኝ እኔ እጄን አንቺ ላይ አላነሳ ምክንያቱም ታማኝ የሆነች እኔ ማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው እንዳንቺ 5 አመት አስተምሬ ማስመርቃት የትነሽ አጥንቴ የትነሽ ተማሪ እማ 5 አመት እንዴ አላመላትም እንዴ እሺ ምን ማለት ነው እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት ብዙ አስቤበት ነው የውሳኔ ወሰንኩት አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው እሺ ምን በድዬሽ ነው ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም አታረጊውም የኔናት ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው በቃኝ የምትይኝ እንደ ቀልድ ከጎዳው በጣም ይቅርታ ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ ይቅርታ ቴዲ ካኔ የተሻለሽ ሴቶች የምትገባ አዎ ይገባኛል ለፍቻለሁ ጭራሽ ካንተም ብሶ አዎ የኔ ጌታ ሲጀምር ካንተ ጋር ማጣፋው ተርፍ ጊዜ የለኝም መልካም ጊዜ ይሁንልሽ ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም ይቅናሽ አበዳፋሽ ነኝ አውቀዋለሁ ትችላለህ እንኳን ከሷ መጣ ወንድ ነኝ ትችላለህ በቃ
እችላለሁ ብቸኝነቱን እችላለሁ እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ አንቺ ነሽ አልፈልግም ስትይ እኔ እኮ ምንም ቢሆን ባንተ አልጨክንም ናቅ መቼም አንለያየም አዎ አምላኬ ለምንድን ነው አሳይተህ የምነሳኝ ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው የምዘለዝልህ ይሄው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው ዝጋ እህታችን እኮ ገና አንድ ፍሬ ናት በ40 ዓመቷ አንድ ፍሬ የሁለታችሁ ታላቅ እኮ ናት ለኛ እኮ አንድ ፍሬ ናት ብሏት አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ እናንተ ግን ምን አይነት ራስ ወዳድ ናችሁ እናንተን ለፍታ አሳደገች አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ እንደውም ተውት እሺ እኔ ከሷ የተሻለች ነው የሚገባኝ ቤተሰቧን የጨረሰች ተውት አንተ 41 ሊሞላት እኮ ነው በልጅነቷ አግብታ መውለድ አለባት ና እንስማማ እንደባደር ጥሎሽ ጣሉልኝ በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት ታገቧት እንደሆነ ያለው አረ ተጋደሉ ገብተን አንድ ነገር እናድርግ አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን ማንንም አይገባ ግጭቱን እንደፈጠሩት ራሳቸው ይፍቷል ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው ጭራሽ ከኔ እኩል ልትካፈሉ ላቤን ጠፍ አድርጌ የሰራሁት እኔ ነኝ እሺ ከዚህ ሰውነት ላይ ላብ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል ወስፌ ምን ማን ነው ወስፌ አረ ጨረሱኝ አረ ገደሉኝ አባቴ ዛሬ ነው የሞተው አባታችንም የማይሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከንቀ እኔ አልካድኩ በማንኪያ ለሚገባው በማንኪያ በጭልፋ ለሚገባው በጭልፋ ባካፋ ለሚገባው ባካፋ ይሁን ያልኩት ዝም በላት ከርፋፋ ማን ነው ከርፋፋ አንቺ ተየ በጋምላ ከሱ ሳን ውድ ነው እሱ ከተሰበረ ምን እንልካፈል እንደውም ማንንም አይበላትም እሺ አረ በጋምላ አራቁቶ እኮ ጎዳና ሊያስወጣን ነው ዝም በይ ሙጢ ያንቺ ምላስ አይደለም ንብረት እሳት ያዘንባል እሺ ዝም በል አንተ ወህ ዘራሽ ማን ነው ዘራሽ እና የሜዳ አህያ ልበል ወይስ እባብ አሁን ትንሽ ተባሉ እናንተ ሲጨርሱ ሚስኮል አድርጉልኝ ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም እንደውም ባትለፋ ይሻላል አንተ ያንተ ድርሻ እዚህ የተባበረው ውስጥ አልቋል እሺ ነው እንዴ እንግዲያውስ ጭሬ በትኗል አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል ምን አልክ አንተ ስርዓት በጋምላክ አሁን ተላይ ደረሰ ያንዳንዱ ያሞገስ እንደሆነ አፍ ብቻ ነው ትንሽ ሰውነት ያለው ዳንኤል ነው ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ አመታትህ ገወጥ ነው ብሎ የሚገላግለው የለ ወይኔ ወንድሜ በግላጭ አገኙት ምስኪን ለነገሩ ሰብለ ማዛ አይደለች ምላሷ አጥንት ይሰብራል ተቆቆማቸዋል አራርሶ ሰውዬ ግድ የለውትም እጆት ላይ የሶስት ሰው ደም ሊኖር ነው ገብተን የሆነ ነገር እናድርግ እመኑ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው ዘመድም አይጠቅመው ራሱ ቤተሰቡ ጉልበቱ ሲዝል ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰው እሳት ራሱ ያጠፋው ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ በኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች ተዋረድኩ ወንድሜ ዛሬ ስትነፋረቅ ብትል ጠብ የሚልልህ ነገር የለም እሺ ዳንኤል መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ ተረተረትህን ትተህ ወደ ክፍፍላችን እንመለስ አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪ ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም እጄን አላሳደኩሽም ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያውም ቤተሰቤን አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት ቀድሞ አረቄ ጨርሷታል አንድ ቡትል አረቄ ከገዛውላት ክንብል ነው የምትለው አላልከም እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም
የአባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልሽም? ምን ሸምጥጥ አመልህ ነው። የአባቴ አጥንት ሾክ ሆኖ ይውጋኝ። እኔ ታናናሾቼ ላይ እንደዚህ ልል አልችልም። ቆይ ማን ነው ግን እንደዚህ ያላችሁ? ለወርቁ አላልከው? ለትያሰለፍ ራሱ ስለኔ ያልነገርካቸው? ወርቁን ያልሽው? ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ። ምን ብሎ? የሱ ዳው ገብስ ነው። እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ በአንድ ጣባ ገንፎ ሆዱን አገነፋለታለሁ አላልሽም ብለሻል። እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል፣ ተጠንቀቃቸው እኮ ብለውኛል። ተጫረሱ። መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ። እኔ የሚያሳዝነኝ ያጥሩን ባነፊ ነው። የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው። አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደግ ደጉን ነገር አስቡ። እኔ ዝምታ ሳይሆን እርጋታ ነው የሚሰማኝ። ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እንይ። ምክክርና ንግግር ለጊዜው አድካሚና ሰልች ነገር ሊሆን ይችላል። ለዘላቂ ሰላም ግን ዋነኛው መፍትሄ ነው። በአንድ ጊዜ ላንግባባ፣ ላንስማማ፣ ላንተማመን እንችል ይሆናል። ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር፣ የማንፈታው ቋጠሮ የለም። በሉ እነ ሟርተኞች ሂዱ፣ ሰላም ነው፣ ሂዱ። እንነጋገር። በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ።